አንድ ላይ ነው የሚጨበጭቡት። We get killed. We get killed for no reason. Because of them. እነሱ ሰፖርት የሚያደርጉት ትሪሊየን ገንዘቦችን አሁን ትራምፕ ከአረብ ሀገሮች ጋር የተስማማውን በእጅ ዙር ለአረቦቹ መሰራ ይሰጣል፣ ለኢማራት ደግሞ መሰራ ታመጣለች። እኔ እናንተ እንገደላለን፣ እንጨፈጨፋለን። እነሱ ደግሞ ትሪፕል ደብለኝ እንተኑ ጭፍጨፋ በጣም እየተፈጸመ ነው። በሂውማን ራይት ኢትዮጵያኖች እየተጨፈጨፉ ነው። አብይ ለፍርድ መቅረብ አለበት ብሎ ያሾፍብናል አሜሪካኖች። They've been playing game. ብዙ የማታውቁት ነገር ስላለ ነው። ሁሌ ከአሜሪካኖች እኛ ኢትዮጵያኖች ፍትህ ስጠብቅ ያን ሰዓት ነው የሞት ነው እኮ። አሜሪካኖች ለኛ ለነጻነታችን አንድም ሊሰጡን አይችሉም። እኔ እናንተ አንድ ላይ ቆመን ስንቆም ብቻ ነው እድሉ መጥቷል። አሁን እውነት ነገርን ካልክ ከዘረኝነት ውጣ። በአብይና በኢሳያስ መካከል አንተ አንድነትን ያዝ፣ አድፍጥ። ፈጣሪው የሁለቱን ልመና እንደለመኑ ስጥልን ነው። ከዛስ እኔ እናንተ በቀዳዳ ማከሉ ሾልከን 4 ኪሎ እንገባለን። ታሪኩ እንደዛ ነው። ከዛስ እነዛ የገደሉንን ሰዎች እየለቀም አንተኮ በዚህ ሰዓት እኮ ገደልከን ተሳለ በዚህ ሰዓት ስገለን ተሳለ ና ቀኑን እንኳን እናስታውስ እያን ያንን የበቀል ብትራችንን በመግደል አይደለም እንቀጣቸው፣ ለፍርድ በማቅረብ ያንን የምናደርገው ምንድነው? የመጀመሪያው ስራ የአማራ ዲያስፖራ ከቅናት ውስጥ መውጣት፣ ወደ ኢትዮጵያነት መመለስ። ጎጃሜውንም አይቀርልም፣ ጎንደሬውንም አይቀርልም፣ ወሎዬውንም አይቀርልም። ወደ ሁለት ቢላ መሆን አለበት አማራው። ወደ ኢትዮጵያ መመለስ ግዴታ እንጂ ውዴታ አይደለም። የሌላ ብሔርን ወደ አቅጣጫ ማምጣት አለባ። የሌላ ብሔሮች ወደ አማራ ስር ሲመጡ ኢትዮጵያን የማስቀጠል ህልውና እጃችሁ ላይ ይገባል ማለት ነው። እናንተ ባለመማራችሁ ነው ችግሩ። እናንተ እንደፊኛ የተወጠሩ የአማራ ዲያስፖራ ልምከሮ ብትል ከሱ በላይ አዋቂ የለም። የንጉስ አንበሳም ነኝ ይላል። እንደፊኛ ተወጥሮ ይንቃል። ለብቻው ነው፣ ከሰው ጋር ማውራት አይችል። ከሰው ጋር እናንተ ያነው ቆንዱ ዋጋ ኢትዮጵያን በያስከፈላችሁ። ኢትዮጵያ ግን እጃችሁ ላይ ትወርቅ ነበር ስማርት ብትሆኑ። ስለዚህ ብሔርተኝነቱን በአንድ ቢላ ይዘ ኢትዮጵያነቱን በአንድ ቢላ ስትይዙ የሌላ ብሔር እንዳለ ወደ አማራ ይመጣል። አንድ በል። ሁለት በኢሳያስና አብይ መካከል ላይ አለመግባት፣ የራስን ትግል አላማችን አንድ ምንድነው? አብይ የሚታገል ካለ አንተ በጓሮ በር 4 ኪሎ ትገባለህ። ለምን አስበሃል? ስንት ግፍ እንደተፈጸመብን። እኔ እንኳን ፊደል ካስትሮ ይመስል ያንን ምስጥር ካያስኩ በኋላ 23 ጊዜ ግድያ ሙከራ ተሞክሮብኛል። ያንን ለማድረግ ምንድነው መሆን ያለብኝ? ከቅናት ውስጥ መጀመሪያ በቃ ቅናት ውስጥ መውጣት። በቃ የመጀመሪያው እርምጃ ቅናት መተው። ሀብታሙን ያርግልህ፣ ተሳካለ ያርግልህ። የመጀመሪያ ጎልና አላማ በህይወት መትረፍ አለብን ነው። ህይወት ለመትረፍ ደግሞ አንድ ላይ መቆም ነው ግዴታ። ኢትዮጵያ የሚለውን ይዘ ከቅናት ውስጥ የመጀመሪያ በቃ ያማራው ችግሩ ቅናት ነው። በቃ እርስ በራስ መካከል ከዛው ሱጡ። ጎጃሜ፣ ጎንደሬ፣ ወሎዬ፣ ሸዋ ካልክ አማራ መቼም ቢሆን ትጠፋታለ እንጂ ለታሪክ አትቀመጡም። ያጠፋችኋል ጠላቶቻችሁ። በአንደበቱ ጎጃሜ ነኝ የሚል፣ በአንደበቱ ጎንደሬ ነኝ የሚል፣ በአንደበቱ ሸዋ ነኝ የሚል፣ በአንደበቱ ወሎዬ ነኝ የሚል ያንን ስሰማው አንሰብስክራይብ አንፎሎ ያረክ መውጣት። ይሄንን መጀመሪያ እያንዳንዳችሁ ኃላፊነታችሁ ወዳጅ። ስትሞት አማራ ሆነ የምትሞት ከሆነ፣ ስትሞት ኦሮሞ ሆነ የምትሞት ከሆነ፣ ስትሞት ጉራጌ ሆነ የምትሞት ከሆነ ስትኖር እንዴት ነው ኦሮሞ ሆነ አርሲ የምትሆነው? ስትኖር እንዴት ነው ኦሮሞ ሆነ ጅማ የምትሆነው? ስትኖር እንዴት ነው አማራ ሆነ ጎጃሜ የምትሆነው? ስትኖር እንዴት ነው ጎንደሬ የምትሆነው?
ስትኖር እንዴት ነው ሸዋምቶ ሲገሉ አማራ ብሎ ከገደሉ ሲገሉ ኦሮሞ ብሎ ከገደሉ ወይ አይ ሲሪየስ እብዶች ናችሁ? ሲገለኝ አማራ ብሎ ከገደለኝ ሲገለኝ ኦሮሞ ብሎ ሲገለኝ እኔ ታዲያ ስኖር እንዴት ነው ስኖር አርሲም ሆነው ስኖር ጎጃሜም ሆነው ስኖር ይሄንን ነው ዲያስፖራ ማውጣት ያለበት ጭንቅላታችሁ ይሄን ያለበለዚያ ይኸውልህ ለአሜሪካኖች ብትር ተመቸን ማለት ነው። አሜሪካኖች መሬታችን ማድኑን እስኪወስዱ ድረስ እኛን በአብይ መከፋፈል እንዳንግባባ ማድረግ ማሳደድ ሶሻል ሚዲያ ላይ ስለ ኢትዮጵያ የሚያወሩትን ማጥፋት ይሄ የአሜሪካኖች ስራ ነው። እኛ እኮ ግልጽ ነው የምነግርህ ወዳጅ እኔ ተማመኜ እኔ ፈጣሪን ተማመኜ ነው የምነግርህ። እስካሁን ድረስ የሚያልሞትኩ እኔ ምንም አይመስለኝም። ገባክ? አረቦቹም ቢሆኑ ሀገሪቷን አብዛኛው ማጆሪቲ 70% ለኢማራት ተሽጣለች። ኢትዮጵያን ከአረብ ኢማራት ውስጥ ማስመለስ የምችለው ስትሞት ኦሮሞ ሆነ ሲገሉ ኦሮሞ ብለው ስትኖር አርሲ ወለጋ ኢሉባቦር ሸዋ የምትሆን ከሆነ መሬትን የወሰደ አረቦች ኢማራቶች መሬታችንን የወሰዱ አረቦች ባይናቸው በብረት እያያቸው ይሄ ሁሉ ህዝብ ሲፈናቀል መሬቱ ሄደ እነዚህ መሬቶቻችንን የቀረው ለማስመለስ ስትሞት አማራ ብሎ የሚገሉ ከሆነ ስትኖር ጎጃም ይሆን አታስመልስም። እንግጭ ይሄ ነው። ስለዚህ ምን ማድረግ አለብህ? ካፈርኩ ይመልስኛል አትፈሳቸዋል ሁላችሁ ማንም ያላጠፋ የለም። አንድነት ከእንደገና አንድ ብሎ ከተጀመረ በአንድ ሁለት ወር ውስጥ ይቆማል። በሁለት ወር ውስጥ አንድነት ይመጣል። ኢሳያስ ደግሞ እዛ ጋር የህዝቡን አንድነት ካየ የኢትዮጵያ ህዝብ አብይን አለመፈለጉን አንድነቱን ካየ ለኢሳያስ ሰርግና ምላሽ ነው። ይሄንን እድል ተጠቀሙበት። ይሄንን ስንል የተወሰነ ጴንጤዎች አብይ ሊደገፉ ይችላሉ። እነሱም ቢሆን ሩቧቸዋል። ጴንጤ ራሱ ሩቦታል። አሁን ጴንጤ ራሱ ኢትዮጵያነትን ግዴታ ነው ከኛ መነጠል አይችልም። ጴንጤ የተባለ ራሱ እየተገደለ ነው። ሲገሉ እኮ ወዳጄ አብይን ማደግፍና የአብይ ወንጌልን ማጥቀበለ ትገደላለ። እናንተም ግዴታ ኢትዮጵያ ብናችሁ መቆም ነው። መስኪ ፋኖ አሸባሪ አለች። ፋኖ አሸባሪ ስንት ህፃን ገለሻል? ስንት ህፃን ገለሽ አርደሽ በልተሻል? መስኪ የስሙ የእመብራንን ምስል ታረጊያለሽ። ቀንቀን ህፃናትን ታርጃለሽ፣ ህፃናትን ትገያለሽ። አይንሽን በደም አጥበሽ መጥተሽ ከእንደገና ፋኖ አሸባሪ ነው ትያለሽ። ፋኖ እኮ የሚታገለው ነው። ፋኖ ነው በደግፍ ነው ከድሮ ጀምሮ ለነጻነት ነው የአማራ ዲያስፖራ ጋር ውስጥ ገብቼ እንጂ አብሬ የሞትኩት አብሬ ቄሮ ፋኖ ብዬ የጀመርኩት የአማራ ዲያስፖራ ከሰውነት ወጥቶ አይቻቸው እንጂ ፋኖ እኮ ማለት እኮ ለነጻነቱ የሚታገል አትግደሉኝ ብሎ የቆመ ስለ ፋኖ ነው። ይቅርታ አድርግልኝ ስለ ፋኖ አትናገር። እሺ ጊዜ ከአማራ ዲያስፖራ ጋር ቅሬታ ውስጥ ብገባ ከፋኖ ጋር አልቀልድም። እንደኔ መስዋዕት የከፈለ እንደኔ ያሰቃዩት ነውና ገባካለ። ይሄን ስንል ያው ዲያስፖራ አማራ ጋር ያው እንደ ጠላት ነው ማያቸው። ለምን የነሱ ሰት ነው ይሄ ሁሉ ያደረገን። እነሱ ሃሽታግ ኖቦር ብሎ ባይደግፉ አብይን እነሱ አብይን ንጉሳችን ነው ሃሽታግ ኖቦር እኮ እየነገርኩ ተው አማራ ይጨፈጨፋል በእናትህ ሬሳ ለነገ ትጨፍራለህ ስንለው ለዚህ ያደረጉን እኮ ለዚህ ሁሉ ያበቁን እኮ የአማራ ዲያስፖራ እኮ ነው። ግን ፋኖ አትስድቢው። ፋኖ ከአማራ ዲያስፖራ ጋር ይለያል ወንድሜ። ስለዚህ ይኸውላችሁ መፍትሄውን ላስቀምጥላችሁ። አሁንም እርግጠኛ ሆኜ እነግራችኋለሁ ኢትዮጵያን ከመበታተን ትታደጋለህ። ያለበለዚያ ኢትዮጵያን ልትበተን ትችላለች። ኮንሲኩዌንስ ነው። ከቻላችሁ ሁላችንም በኢትዮጵያ ብለን ደክመናል።
ባለ በሌለ ኃይል በኦሮሚያ ውስጥ በደቡብ ክልል በአማራ ክልል ብልጽግና የተባለን ጠላት አርገ በጭንቅላቴ ውስጥ የፈረጅከውን ኦሬዲ ተዘጋጅታችሁ የለን ያንዳንዱ ርቧችሁ የለን ከዚህ በላይ ረሃብ አለ ከዚህ በላይ በኢትዮጵያ ሕዝብ ላይ ውርደት አለ ያልተራበ ኢትዮጵያዊ አለ ያልተሰቃየ አለ መሬቱ ተቀምጦ ለአረብ ያልተሸጠ አለ በገዛ ሀገራችን ባሪያ ሆነን ከሀገር እንድንሰደድ የተደረግነው ከሀገር እኮ ውጡ እኮ የሚለን መንግስት እኮ ነው ተወኝ በእናት ልኑርበት በህይወት ስትል እኮ ይገላል ብልጽግና እኮ ማለት ያርዳል ብልጽግና ማለት አራጅ የሰው ስጋ እንዲ የሚበላ አውሬ ማለት ነው ሰው እንዴት ነው በአውሬያችን በገዳያችን በጋራ ገዳያችን ለመግባባት እንዴት አቃተን እንዴት ይሄን መጠየቃተን ግን ማን እስኪ ነግረን ነው እንዴት ሰው በጋራ አትግባባ ችግር የለው እንዴት በጋራ ጠላቱ ላይ መግባባት አቃተን እንዴት በእናቶቻችን ገዳይ ላይ በአሳዳጆቻችን ላይ እንዴት አንድ ለመቆም አቃተን ሲራሳቸውን ጠይቁ ከብሔር ውስጥ ውጣ እስቲ ምንም ብሔር ውስጥ አረጋችሁ ምን አመጣችሁ እስቲ ብሔር አንድ 6 አመት ብሎ ምን አመጣ እስቲ ንገረኝ ሁላችሁም ደከማችሁ ደከማላችሁ ምን አመጣችሁ ነገር አለ ኦሮሞ አልክ ፊንፊኔ አልክ መጨረሻ ላይ ኦሮሞ ፊንፊኔ ያለው ሁሉ የኦሮሞ ተወላጅ ሆኖ አዲስ አበባ ከተማ ላይ የወለጋ ተወላጅ ነው ኦነግ ነው እየተባለ ይገደላል የማኑን አዲስ አበባ የኢማራት ፊንፊኔ ከኛ አለ አይ ፈጣሪ አለ ፊንፊኔ ከኛ እንዴት ሆነ የአረቦች ሆነ መጨረሻ ላይ መጀመሪያ ብልጽግና ኦሮሞና ሲጫወት ባለጊዜ ብሎም ኦሮሞ በኦሮሞ ስም የተጫወተው ብልጽግና ነው እንደዚህ አይነት ይቅርታ አርግልኝ እኔ ይቅርታ አርግልኝ አረመኔ ሰው ስጋ እኔ ከሰው የተፈጠሩ አይመስሉኝ ብልጽግና ሳይ እኔ ሰይጣንም ማየት ደስ ይለኛል ይቅርታ አርግልኝ ግን እያንዳንዳችሁን እያሳደርኩ የገባችሁበት ቦታ ገብቼ የማወጣችሁ ነኝ ይሄን ስላችሁ ይቅርታ እጄ ላይ ያዝኩትን ስለማያውቅ ማለት ነው እያሳየው ማለት ነው እያሳየዋችሁ እንትን እያጫወትኩ ማለት ነው ለእናንተም እያሳቀኩ ወንዳለ ወይ በየ 13 አመት ብሎ አልተገደልኩም ይሄው በህይወት አለው አብዛኞቻችሁ ምስክር ናችሁ ወያኔን ጥለን እዛ ጋር ስናመጣ ይሄ ሁለስል እንድታርግ አልነበረም በርግጥ አሜሪካኖች ሸውደውናል እናንተ ሸውዳችሁን አይደለም እቺን ያያችሁ ስም ዝርዝራችሁ እዚህ ውስጥ አለ እንኳን እሱ ብቻ አይደለም ገባችሁ እዚህ ዶክመንት ላይ ይወል እዚህ ጋር የመከላከያ ሰራዊት የመሳሪያ ብዛት አይነት አለ እዚህ መዝገብ ውስጥ ምን ይላል የተተኳሽ አይነት የባለፈው የነበረ ዝግጁ የሆነ ጃሚንግ ሮኬቶች የሀገሪቱ መሳሪያ ጄ ላይ ነው ያለው የመሳሪያ አብጎች ዝም ብዬ በጉራ እየተናገርኩ አይደለም ይኸውልህ እንደ ጉራ ተው ጉራ አለድም የተግባር ሰው ነኝ ያስኩትን ይዤ ነው መፈክረው ለምን እንደምንቃችሁ ታቀላችሁ ከአብይ እስከ ታች ድረስ ሰው